የጌታ ልደትና ለሕይወታችን የሰጠውን ጥቅም እናውቃለን እንዴ? አዎ፣ ፖፕ ሽኖዳ የልደት ስጦታ በሚለው መጽሐፋቸው የጌታ ልደት በሕይወታችን የሰጠውን ጥቅም በጥልቀት አብራርተዋል። አንደኛ ይላሉ ከንቱ ውዳሴ መታቀብን። ከጌታ ልደት የምንማረው ጠቃሚና ዋነኛው ነገር ከከንቱ ውዳሴ መታቀብን ነው። በዚህ ነገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጥሩ የተግባር ምሳሌ እናገኛለን። ጌታ ሲወለድ ይላሉ ምንም አይነት በዓል አልተደረገም። በበረት ውስጥ ነበር የተወለደው። አምላካችን በሚያስደንቅ ክብር በኪሩቤልና በሱራፌል ላይ ተጭኖ በመላእክት ታጅቦ ከጻድቃን ከቅዱሳን ነቢያት ጋር ወደዚህ ዓለም መምጣት ይችል ነበር። ግን እርሱ ግን ለከንቱ ውዳሴ ግድ አልነበረም። ፖፕ ሽኖዳ ይላሉ ከዚህ ዓለም ከንቱ ውዳሴ ብንታቀብ ወደ ጌታ መወለድ ጠቃሚነት እንመጣለን። ፖፕ ይላሉ ትክክለኛ የሰው ትልቅነት አፋዊ ወይም ውጫዊ እይታችን አይደለም። ሀብትም ሆነ ልብስ፣ ጌጥ ወይም ራሳችንን የሚገልጹ ተመሳሳይ ነገሮች ሊገልጹን አይችሉም ነበር። ሁልጊዜ ልባችን ውስጥ ያለው የሞላው ግብረ ገብነት እርሱ ትልቅነታችንን ይገልጻል። ስለዚህ ፖፕ ሽኖዳ ይላሉ የጌታ መወለድ ጠቃሚነት በሕይወት ከፈለግን ከንቱ ውዳሴን እናስወግድ ይላሉ። ሁለተኛ የጌታ ልደት ለሕይወታችን የሰጠው ጥቅም ክብርን አለመፈለግ ነው። እስቲ የጌታ ክብር አለመፈለግን እናስብ። እርሱ ሰው በሆነበት ጊዜ የባሪያውን መልክ ይዞ የሰው ምሳሌ ሆኖ ራሱን ዝቅ አደረገ። ዳግመኛ እናስብ እስኪ በጌታ ልደት ወቅት ቅድስት ድንግል ማርያምን ማህደረ መለኮት እንድትሆን ስለመመረጧ እንዲህ ብላለች፣ የባሪያውን መዋረድ ተመልክቷልና ሉቃስ 1:48። ፖፕ ሽኖዳ ይላሉ እስኪ ክብርን አለመፈለግን በጥልቀት እንፈተሸው፣ እንዴትስ ልንኖረው እንችላለን? ፖፕ ሽኖዳ ይላሉ የክርስቶስን ክብር አለመፈለግ የምናስበው ለምንድን ነው ይላሉ። መልሱ ያው የእርሱን ምሳሌ ለመከተል ነው። ዮሐንስ 13:15